ዛሬ የምነግራችሁ 3 የመዝሙር ክፍላት። የመጀመሪያው በቤታችሁ ውስጥ በረከት እንዲመላ የያዛችሁት ነገር ሁሉ በረከት እንዲኖረው የሚያደርግ የመዝሙር ክፍል እነግራችኋለሁ። በሁለተኛ ደረጃ ደግሞ በህይወታችሁ ስትኖሩ ዘመናችሁ ሁሉ የተባረከ እንዲሆን የሚያደርግ የመዝሙር ክፍል እነግራችኋለሁ። ጤናችሁን የምትጠብቁበትና እንዲሁም ደግሞ አንድ ዕቃ ስትገዙ የተባረከና የተቀደሰ እንዲሆንላችሁ ጸልያችሁት የምትሄዱትን የመዝሙር ክፍል ከ63 እስከ 67 ያሉ መዝሙራት ክፍላት በአጠቃላይ ሰዎች ሐዘን ውስጥ ሲሆኑ ማለት ልባቸው በሐዘን ሲወድቅ ከአለባቸው ሐዘን በቀላሉ የማይላቀቁ ሆነ በጣም ብዙ ችግሮች ተደራርበውባቸው ሐዘን ልባቸውን ከሰበረው ይህንን የመዝሙር ክፍላት 63ን 64 65 66 እና 67ን 7 ጊዜ ጸልየው ቢያጠጧቸው እግዚአብሔር አምላክ ያለባቸውን ሐዘን ያስወግድላቸዋል፣ መከራቸውን ያስወግዳል ማለት ነው። ስለዚህ እነዚህን የመዝሙር ክፍላት ከመከራ ከስጋ መከራ ከመንፈሳዊ መከራ የምትድኑባቸው የመዝሙር ክፍላት ስለሆኑ አብዝታችሁ ልትጸልዩዋቸው የሚገቡ የመዝሙር ክፍላት ናቸው ከ63 ጀምሮ እስከ 67ን ጨምሮ። ስለዚህ ይህንን ማድረግ ይገባል ማለት ነው። ስለዚህ እነዚህ 3 ከ63 እስከ 67 ያሉት የመዝሙር ክፍላት ሰዎች በመከራ ውስጥ ያለፉ ከሆነ በሐዘን ውስጥ ያለፉ ከሆነ ሐዘናቸውን የሚያስወግድ መከራቸውን የሚያስወግድ የመዝሙር ክፍላት ስለሆኑ ጸልያችሁ መጠጣት ይገባል ማለት ነው። ሌላው የመዝሙር ክፍል ደግሞ 64 ነው። 64 አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል፣ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል፣ ያመጻ ነገር በረታብን፣ ኃጢአታችንስ አንተ ይቅር ትላለህ የሚል የመዝሙር ክፍል ነውና ለከ ይደሉ እግዚኦ ስብሐት በጽዮን ለከ ትፌኑ ጸሎት በኢየሩሳሌም የሚል ነው በግዕዙ። ይሄ የመዝሙር ክፍል ያላችሁ ማንኛውንም ነገር ሁሉ የሚያበረክት የመዝሙር ክፍል ነው። በእርግጠኝነት ነው ይሄንን የምነግራችሁ። ይህ የመዝሙር ክፍል ያላችሁ ነገር ሁሉ እንዲበረክት የምትጸልዩበት ነው። የያዛችሁት ሁሉ እንዲባረክ፣ በተለይ ደግሞ ይህንን የመዝሙር ክፍል በየዕለቱ 7 ጊዜ ብትጸልዩት በጣም መልካም ነው። ሁል ጊዜም ቢሆን 7 ጊዜ የሚጸልይ የጸሎት ነውና ያላችሁ ነገር ሁሉ በረከት እንዲኖረው ከሚያደርጉ የመዝሙር ክፍሎች መካከል አንደኛው 64 ነው። ሁል ጊዜም ቢሆን ይህንን የመዝሙር ክፍል ጸልዩት። በእሂንን በእርግጠኝነት ነው ደጋግሜ የምነግራችሁ። ያላችሁ ነገር እንዲባረክ የምትፈልጉ ከሆነ፣ ስራችሁ እንዲባረክ ከሆነ፣ ያዛችሁት የትምህርት ነገር እንዲባረክላችሁ የምትፈልጉ ከሆነ፣ እንዲሁም ደግሞ ትዳራችሁም እንዲባረክ የምትፈልጉ ከሆነ፣ ልጆቻችሁ የተባረኩ እንዲሆን የምትፈልጉ ከሆነ፣ ንግዳችሁ እንዲባረክ የምትፈልጉ ከሆነ፣ የምትሰሩት ስራ ሁሉ እንዲባረክ የምትፈልጉ ከሆነ ይህን የመዝሙር ክፍል ሁል ጊዜም 7 ጊዜ ጸልዩት። ስለዚህ ያላችሁ ነገር ሁሉ በረከት እንዲኖረው የሚያስችል የመዝሙር ክፍል ነው መዝሙር 64። በአጠቃላይ ይህ የመዝሙር ክፍል በአመቱ መጀመሪያ በተለይ ደግሞ በአዲስ አመት ጸልያችሁ ቤታችሁን ብትረጩት ደግሞ በማያደርጋችሁ ቤታችሁን ብትረጩት ደግሞ ሁል ጊዜም ቢሆን ቤታችሁ ውስጥ አመቱን ሙሉ በረከት እንዲኖር ያደርጋል። የያዛችሁት ነገር ሁሉ ትንሽም ቢሆን በረከት ኑሮት የእግዚአብሔር በረከት እንዲኖር የምትፈልጉ ከሆነ እንዲባረክ የምትፈልጉ ከሆነ ይህንን የመዝሙር ክፍል በቤታችሁ ውስጥ በአዲስ አመት መጀመሪያ የምትጸልዩት እና የምትረጩት የመዝሙር ክፍል ነው መዝሙር 64 ማለት ነው። ወትባርክ አክሊለ ዓመተ ምሕረትከ ይላል እዚህ መዝሙር ላይ የምታገኙት። ስለዚህ ሁል ጊዜም ቢሆን ይህንን የመዝሙር ክፍል ጸልዩት። በተጨማሪ ደግሞ በአዲስ አመት በቤታችሁ ውስጥ በረከት አመቱን ሙሉ እንዲመላ ቤታችሁ እንዲባረክ የእግዚአብሔር በረከት እንዲኖር የሚያደርግ የመዝሙር ክፍል ነው ማለት ነው። ስለዚህ እግዚአብሔር በረዴት ቤታችን ውስጥ ይኖራል። በዚህ መዝሙር ብንጠይቀው አመቱን ሁሉ ያለን ነገር እንዲባረክ፣ ምክንያቱም የበረከት አምላክ እሱ ነውና ሁል ጊዜም ቢሆን በቤታችን ውስጥ በረከት እንዲኖር እንዲመላ የሚያደርግ አመቱን ሙሉ በቤታችን ውስጥ በረከት የእግዚአብሔር በረከት እንዲኖር የሚያደርግ የመዝሙር ክፍል ነው። እግዚአብሔርን በዚህ የመዝሙር ክፍል ጠይቀ ነው አመቱን ሙሉ በቤታችን ውስጥ ያለን ነገር እንዲባረክ፣ ሰላም እንዲኖር፣ ፍቅር እንዲኖር የሚያደርግ የመዝሙር ክፍል ስለሆነ የኔ መዝሙር ክፍል በአመቱ መጀመሪያ ልትጸልዩትም እና ቤታችሁን ልትረጩትም የምትችሉት የመዝሙር ክፍል ነው። በተጨማሪ ደግሞ ልደታችሁ ከሆነ አዲስ አመት ነው። አንድ ሰው ልደቱን ሲያከብር አዲስ አመቱን እየጀመረ ነው። እንደ ሀገር አንድ የዘመን መለወጫ ይኖረናል። እንደ ሰው ደግሞ የራሳችን የዘመን መለወጫ ይኖረናል። ያ ማለት ልደታችን የዘመን መለወጫችን ነው። እግዚአብሔር አምላክ አዲስ ዘመን ሰጥቶን አዲስ ነገር የምናገኝበት አዲስ ህይወት የምንጀምርበት ነው ልደታችንና ሁልጊዜም የልደት አከባበራችን ክርስቲያናዊ መሆን አለበትና ይህ የመዝሙር ክፍል ደግሞ ዘመናችን እንዲባረክ የሚያደርግ የመዝሙር ክፍል ነው። ስለዚህ በልደታችን ቀን የምንጸልየው የመዝሙር ክፍል ቢኖር መዝሙር 64 ነው ማለት ነው። ስለዚህ መዝሙር 64ን በልደታችን ቀን ልንጸልየው ይገባል። አመታችን ዘመናችን የተባረከ እንዲሆን ማለት ነው።
በረከትን የሚሰጥ አመታትን የሚባርክ እግዚአብሔር አምላክ ስለሆነ ዘመናችን ከዘመንም ዘመን የሚያሸጋግር የዘመናት ባለቤት እርሱ ስለሆነ ዘመናችን ሁሉ የተባረከና የተቀደሰ እንዲሆንልን ይህን የመዝሙር ክፍል በልደታችን ቀን ልንጸልየው የሚገባና ዘመናችን ሁሉ የተባረከ እንዲሆን የሚያደርግ ነው ማለት ነው። ስለዚህ መዝሙር 64ን ልትጸልዩት ለነዚህ አገልግሎቶች ልትጠቀሙባት የምትችሉት ነው። ምክንያቱም መዝሙረ ዳዊት በራሱ በስጋ ህይወታችን መጠቀም ያለ ስጋ ህይወታችን ለመንፈሳዊ ህይወታችን ደግሞ ማደያ እግዚአብሔርን ማመስገኛ ነው። መዝሙረ ዳዊት ራሱ የእግዚአብሔርን ምስጋና ነው፣ እግዚአብሔርን የምናመሰግንበት ነው። አንደኛው የሰው ልጆች የተፈጠሩበት የህይወት ዓላማቸው ምስጋና ነው። በምድር አመስግነው እግዚአብሔርን መንግስትና ጽድቁን መውረስ ነው። ስለዚህ መዝሙረ ዳዊት ደግሞ እግዚአብሔርን የሚመሰገንበት የጸሎት ክፍል ነው መዝሙረ ዳዊት። ስለዚህ ሁልጊዜም ቢሆን